እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበል እስቲ አንድ ሴት መጣ መቼም አትልሽ ድሮ ሱሪ ስንለብስ እናፍራለን እንኳን የሰው ባል ጋር ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው የምሬን ነው ምልሽ አብዛኛው ሚዲያ ላይ እነከለ ያለ በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ አይዞሽ በርቺ ነገ ከለ አንቺ ይሆናል መቼም የሷ አይሆንም የምሬን ነው ምልሽ የኔ ባል መቼም ድራማ ነው ወይስ እኔ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ያጣራ ይገባል ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ ስልኬ ክርስቶስን የእውነቴን ነው ምልሽ አንቺን ደውዬ ሳወራሽ ዋና ፖይንት ይሄ ነው እቺ ኢትዮጵያ ናት ነውር ጌጧ አይደለችም ኢትዮጵያ ቅድስት ከተማ ናት ቅድስናዋ ነው ጌጧ ለዚች ሀገር ለኛ ለሀበሾች ነውር ጌጣችን ሆኖ አያውቅም የምሬን ነው ምልሽ እናትና አባቶቻችን እኮ እንግዳ ሲመጣ ሂጅ ከዚህ ተብለን እኮ አይደል እንዴ ዛሬ ታዲያ የሰው ውሽማ ሆኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጄ ባሌ ነው ልቀቂ ተአምር ነው ሲወራና ሲኖር ግን አንዳንዴ አዎ መኖር አለብና እውነቱ ላይ ባህላችን ላይ መጽሐፍ ቅዱሳችን ላይ ቅዳሴያችን ላይ መኖር አለብን ነጠላ ለብሰን ውስጥ ገብተን ለምን ወርሻለን እኔ እውነት በነግርሽ ቤተክርስቲያን መግባት ፈራለሁ ቂመኛ ስለሆንኩ ስላልተበቀልኩ ስተት እንደሆነ እኮ አውቃለሁ ንስሐ ስገባ እንዴት ንስሐ እንደምገባ ነው ያውቃለሁ እኔ አሁን ህይወቴ ውስጥ ሰው አለ በፍጹም ግን ጥንቃቄ ታውቂያለሽ ችግርና ላይ ያለ ወታደር ኦኬ አሁን ሶስተኛ ጋብቻ አዎ ታገቢንም ባገባን እግዚአብሔር ካለ በእውነት ደብረ ሊባኖስ ገዳም ላይ እንግዲህ ለብዙዎች ትምህርት ይሆናል ብዬ አምናለሁ አንቺም ኃላፊነት ተሰምቶሽ ይሄንን መልእክት ማስተላለፍ ፈልጋለሁ